በ1997 እና በ2005 ዓመተ ምህረት የጋራ መኖሪያ ቤት ፕሮግራም ተመዝግበው የኮንዶሚኒየም ቤት ለማግኘት የሚጠባበቁ ሰዎች ጣፈንታቸው ምንድነው? ሰላም ጤና ይስጥልኝ። እንደምን ቆያችሁ? ጊዜያችሁ መልካም ጥሩ እንደነበር ተስፋ አደርጋለሁ። የዛሬ ርዕሰ ጉዳይ የሚሆነው የጋራ መኖሪያ ቤት ወይንም ደግሞ ለኮንዶሚኒየም ቤት ቆጣቢዎች ምን አዲስ ነገር አለ የሚለውን ይዤላችሁ መጥቻለሁ። ከዛ በፊት ግን የዩቲዩብ ቻናሌን ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉ ክብረት ይስጥልኝ። በ1997 እና በ2005 ዓመተ ምህረት የጋራ መኖሪያ ቤት ፕሮግራም ተመዝግበው የኮንዶሚኒየም ቤት ለማግኘት የሚጠባበቁ ሰዎች ጣፈንታቸው ምንድነው የሚለው ሐሳብ በስፋት ሲነሳ የቆየ ነው። እነዚህ ተመዝጋቢዎች ለዓመታት የሚጠበቅባቸውን ቁጠባ ባያቋርጡም የተወሰኑት ሙሉ ክፍያውን ቢከፍሉም ቤት መረከብ ግን እስካሁን አለመቻላቸውም ይነገራል። ለምሳሌ በ18 ዓመቱ በ1997 የጋራ መኖሪያ ቤት ፕሮግራም የተመዘገበና እጣ ያልወጣለት አንድ ሰው ቤቱን ሲጠብቅ 21 ዓመታት አልፈው እድሜው 39 ዓመት ደርሷል እንደማለት ነው። ታዲያ ይህ ጥበቃ መልስ የሚያገኘው መቼ ነው? ይህንን የ1997 እና የ2005 ዓመተ ምህረት የቤት ተመዝጋቢዎች ጥበቃን በተመለከተ ከሸገር ጥያቄ የተነሳላቸው የቤቶች ልማት አስተዳደር ቢሮ የጽህፈት ቤት ኃላፊው አቶ አብዲሳ አራርሳ የ1997 ተመዝጋቢዎች በ14ኛው ዙር የ20/80 እና የ3ኛው ዙር የ40/60 የመጨረሻ ዕጣ ሲወጣ በተለይ ባለ 3 መኝታና የስቱዲዮ ቆጣቢዎች ሁሉም ቤት አግኝተዋል። የቀረው ቤትም ለ2005 ቆጣቢዎች እንዲወጣ ተደርጓል ብለዋል። ከዚህ ቀደም የከተማ አስተዳደሩ የ1997 ተመዝጋቢዎችና ቆጣቢዎች ቤት ሰጥተን አጠናቀናል ማለቱ ቆጥበው ካልደረሳቸው ነዋሪዎች ጥያቄ እንዲነሳበት አድርጎም ቆይቷል። ኃላፊው እጣው ከወጣ በኋላ የሚጠበቅባቸውን ገንዘብ ቆጥበው እየተጠባበቁ ያሉ ነዋሪዎች እንዳሉ እናውቃለን ሲሉም ተናግረዋል። በከተማ አስተዳደሩ በ5 የተለያዩ መንገዶች የቤት ግንባታ ስራ እየተሰራ ነው ያሉት ኃላፊው ከዛ ውስጥ አንደኛው የቁጠባ ቤት ነው። ይህም በባንክ ብድር የሚገነባ የ40/60 እና የ20/80 ቤት ነው ሲሉም ተናግረዋል። በ1997 እና በ2005 ዓመተ ምህረት ተመዝግበው የሚጠባበቁም በዚህ ፕሮግራም መልስ ያገኛሉ የሚል ምላሽን ሰጥተውናል። የ1997 ቆጣቢዎችን በተመለከተ እኛ የምናውቀው የባለ 2 መኝታ ቆጣቢዎች መኖራቸውን ነው። ከዛ ውጭም ካሉ በዚህ ፕሮግራም ይስተናገዳሉ ሲሉም ተናግረዋል። ለረጅም ዓመታት እየቆጠቡ ቤት ለማግኘት የሚጠባበቁና እጣፈንታችን ምንድነው የሚሉ የ1997 እና የ2005 ዓመተ ምህረት ተመዝጋቢዎች ቤት እየተገነባ ስለሆነ ትስተናገዳላችሁ ጠብቁ ማለት ነው የሚችለው ብለዋል ኃላፊው አቶ አብዲሳ። ለረጅም ጊዜ ሳይወጣ የቆየው እጣ መች ሊወጣ ይችላል ተብሎ ለሚነሳው ጥያቄ ግን ኃላፊው ምንም የሰጡት ምላሽ የለም። በዚህ ፕሮግራም ስር ሲቆጥቡ የቆዩና በሂደት የተሰላቹ ብዙ ሰዎች ያላቸውን ገንዘብ አውጥተው ፕሮግራሙን ማቋረጣቸው ይታወቃል።